ሰላም ጤና ይስጥልን ውድ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንኳንስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እነሆ ከፈረንሳይ ለጋሲዮን አንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን ቅዱስ ላሊበላ ዳግማዊ ላሊበላ ቤተክርስቲያን እየተላለፈ ያለውን የነበረውን መዝሙር ድባብ ወደ እናንተ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም አዳርሱልኝ። ኦርቶዶክስ ለዘላለም ጸንታ ትኑር። እግዚአብሔር አምላክ ሀገራችንን ይባርክ። ቅድስት ድንግል ማርያም በምልጃዋ በአማላጅነቷ አትለየን። አብራችሁን ቆዩ። እንዲሁም ደግሞ 60 ብር 10 ብር 50 ብር 50 ብር 50 ብር 100 ብር 50 ብር 60 ብር እግዚአብሔር 10 ብር እግዚአብሔር ይስጥልን። አሁን 100 ብር እግዚአብሔር 200 ብር እግዚአብሔር ይስጥልን። 100 ብር እግዚአብሔር ይስጥልን። እንኳን አደረሳችሁ። 50 ብር እግዚአብሔር ይስጥልን። 100 ብር እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቃል። 50 ብር ስሜን እግዚአብሔር ያውቃል። 20 ብር ዓመተ ማርያም ጤናዬን ይስጠኝ ለዓመቱ ደግሞ ለደጁ ያብቃን ሲሉ ለክብሩ መግለጫ 200 ብር እግዚአብሔር ይስጥልን። የገና ስጦታ እዚህ የመጣችሁ ማበርከት ስላላችሁ የገና ስጦታ የልደት ስጦታ እዚህ 200 ብር እግዚአብሔር ይስጥልን። 50 ብር እግዚአብሔር ይስጥልን። ህፃናትም እየመጡ ስጦታ 20 ብር እግዚአብሔር ይስጥልን። 50 ብር እግዚአብሔር ይስጥልን። 100 ብር እግዚአብሔር ይስጥልን። እየመጣችሁ በረከት ህፃናትን ጭምር 20 ብር እግዚአብሔር ይስጥልን። 200 ብር እግዚአብሔር ይስጥልን። 100 ብር እግዚአብሔር ይስጥልን። በእውነት የልደት ስጦታ ለቅዱስ ሚካኤል ለቅዱስ ገብርኤል ለቅዱስ ላሊበላ እንኳን አደረሳችሁ። መልካም የልደት በዓል ይሁንላችሁ። እዚህም ጋር 10 ብር አሁንም ስሜን እግዚአብሔር ያውቃል። 50 ብር እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቃል። 100 ብር እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቃል። 50 ብር 50 ብር ስሜን እግዚአብሔር ያውቃል። 5 ብር ስሜን እግዚአብሔር ያውቃል። ያለች ህፃን ሻማ እግዚአብሔር ይስጥልን። ህፃናት እየመጡ ስጦታ እየሰጡ አሁን ህፃኑ 20 ብር እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቃል። 20 ብር እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቃል። 10 ብር ስሜን እግዚአብሔር ያውቃል። ያለው ህፃን ልጅ 5 ብር ስሜን እግዚአብሔር ያውቃል። 50 ብር እግዚአብሔር ይስጥልን። እግዚአብሔር ይስጥልን። የሚገርም ነው። ልዩ የልደት ስጦታ ቤተክርስቲያን የሆነች የቅዱስ ላሊበላ በዓለ ልደት ስሜን እግዚአብሔር ያውቃል። 200 ብር 200 ብር እናታችን ስሜን እግዚአብሔር ያውቃል። ወለተ ሚካኤል 200 ብር ስሜን እግዚአብሔር ያውቃል። 50 ብር ቤተሰብ ህፃን የጠፋባችሁ አውደ ምሕረት መጥታችሁ መውሰድ ትችላላችሁ። ልጅ የጠፋባችሁ እናት አባት ወይም ቤተሰብ እዚህ
እዚህ አውደ ምሕረት አካባቢ መምጣት ትችላለህ። ስሜን እግዚአብሔር ያውቀዋል። 400 ብር ክብር እግዚአብሔር ይሁን። ስጦታችሁን ወለተ ወልድ የተባለች ሕፃን 10 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቀዋል አደረሰኝ ያደርሰኝ እሱንም እንድመጣ ሲሉ 50 ብር እግዚአብሔር ይስጥልን። ያደርሳችኋል፣ ያደርሳችኋል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ሕፃን ልጅ ጠፋባችሁ ቤተሰቦች እኛ ጋር መውሰዱ እዚህ አውደ ምሕረት አካባቢ ሕፃን ልጅ እዚህ እየጠበቃችሁ ቤተሰቦች እዚህ መምጣት ትችላላችሁ። አሁንም ሕፃናት እየመጡ ነው። 10 ብር እግዚአብሔር ይስጥልን። 10 ብር የመጣችሁ በእውነት አደረሳችሁ። የልደት በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንዲሁም ደግሞ የኢትዮጵያዊው ጻድቅ የንጉሱ የቅዱስ ላሊበላ በረከት ረድኤት ከሁላችን ጋር ይሁን። እንኳን በሰላም ወደዚህ ቦታ መጣችሁ። ሁላችሁ በረከት አግኝታችኋል። በእውነት እግዚአብሔር በበረከት ይጎብኛችሁ። ስሜን እግዚአብሔር ያውቃል። 200 ብር እግዚአብሔር ይስጥልኝ። ስሜን እግዚአብሔር ያውቀዋል። 100 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቀዋል። 10 ብር እግዚአብሔር ይስጥልን። ሕፃኗ ልጅ መታ 2 ሕፃናት 10 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናቴ በእውነት ደግ እናት ናት፣ በጣም እናት ናት። ነገር ግን አሁን ታማ ናትና እባካችሁ በጸሎት አግዙኝ፣ ይማርልሽ በሉኝ ያለች እህት እዚህ መፈቅር አድርጋለች እና በጸሎት ቤተክርስቲያን በጸሎት ታስባቸዋለች። ይድናሉ፣ ይድናሉ። ስለዚህ አባቶች በጸሎት አስቡልኝ እያለች እግዚአብሔር ይማርላቸው። በኩራት 500 ብር ይዘው ይመጣሉ። ስለዚህ ስጦታው እንደቀጠለ ነው። የገና ስጦታ፣ የልደት ስጦታ 20 ብር እግዚአብሔር ይስጥልን። ሕፃናት እንግዲህ ስማቸውን ሌላ ሕፃን ልጅ መታለች። አሁን እንኳን አደረሰች ብላ 20 ብር አበርክታለች። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናታችን ስሜን እግዚአብሔር ያውቃል። 10 ብር እግዚአብሔር ይስጥልን። የመጣችሁ የበረከት ተሳታፊዎች ሁሉ ሕፃኗ ልጅ እንኳን አደረሰች ብላ የልደትን በዓል እዚህ ቤተክርስቲያን መጥቼ ሳሳልፍ ደስታ ስለተሰማኝ የከረሜላና የማስቲካ ያልኩትን 20 ብር ሆናለች ለቤተክርስቲያን። ስሜን እግዚአብሔር ያውቃል። 10 ብር እግዚአብሔር ይስጥልን። እንግዲህ የመጣችሁ በረከት ተቋደሱ። ጃኑ መጣ ለከረሜላ ያስተምሩ። ስሜን እግዚአብሔር ያውቀዋል። 200 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቀዋል። 10 ብር እግዚአብሔር ይስጥልን። ዛሬ ሕፃናት እንዴት ነው? ስጦታ በስጦታ 2 ሕፃናት መጡና 10 ብር ለቅዱስ ሚካኤል ለቅዱስ ላሊበላ የክብር መግለጫ ይሁንልን። የዛሬው ደስታችን ከቅዱስ ላሊበላ ጋር ነው ያሉ ሕፃናት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ያሳድጋችሁ፣ ክብር በሞገስ ዘመናችሁ ይባርክላችሁ። ሀብት ንብረታችሁን፣ ዘመድ ወዳጆቻችሁን ይባርክላችሁ። እግዚአብሔር ይጠብቃችሁ። የዓመት ሰዎች ይበለን። በእውነት በዚህ ዓመት ደግሞ በልዩ ሁኔታ
ሁኔታ በዓሉን በጋራ አክብረናል። ለሚቀጥለው ዓመት ደግሞ በሰላም በፍቅር ያድርሰን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አሁንም ሕፃናት እየመጡ ነው። አንድ ሕፃን ልጅ ስሜን እግዚአብሔር ያውቀዋል 50 ብር፣ ሌላም ሕፃን ልጅ ስሜን እግዚአብሔር ያውቀዋል 20 ብር፣ 15 ብር። አስካለ ማርያም እባላለሁ። ለቅዱስ ላሊበላ ለቅዱስ ሚካኤል ለክብሩ መግለጫ 500 ብር፣ 500 ብር። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቀዋል። ብስራተ ገብርኤል እባላለሁ። ለክብሩ መግለጫ 50 ብር፣ ስሜን እግዚአብሔር ያውቃል 10 ብር። ደስ ይላችሁ ቦታችሁ። ስሜን እግዚአብሔር ያውቀዋል። ለቅዱስ ላሊበላ ለቅዱስ ሚካኤል ለክብራቸው መግለጫ 1000 ብር። እግዚአብሔር ይስጥልን፣ በእውነት 1000 ብር እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቀዋል። ስሜን እግዚአብሔር ያውቀዋል 50 ብር። ፎጣ የወደቀባቸው ወይም የጣላችሁ ሰዎች እዚህ ድረስ መታችሁ መውሰድ ትችላላችሁ። ፎጣ የጣላችሁ ወጣቶች። አሁንም ለቅዱስ ሚካኤል ለቅዱስ ላሊበላ ለክብሩ መግለጫ 100 ብር። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ሕፃናት ዛሬ በእውነት የሕፃናት ስጦታ 10 ብር። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ ያክብራችሁ። በእውነት የእግዚአብሔር ወዳጆች የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ላሊበላ ልጆች የፈረንሳይ ለጋሲዮን አንቀጸ ምሕረት አካባቢ ልጆች ከሌላም ቦታ የመጣችሁ የእግዚአብሔር ወዳጆች እግዚአብሔር ቤታቸውን በበረከት ይሙላው። በእውነት የቅዱስ ሚካኤልን ልማታዊ ስራ አጋር የሆናቸው ነውና እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቃል 10 ብር። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ መርሃ ግብራችንን በዚህ እናጠቃልላለን። አሁን